ጅማ ሳልሄድ አንድ ወር ብቆይ የተፈጠረውን ነገር ላሳያችሁ። ወገን አጨብጭብ እያልኩኝ ነው። ራሄልን የማያውቅ የለም። ራሄል ተክለብርሃን የቅርብ ጓደኛዬ ናትና አንድ ህንፃ ላይ ነን። ጅማ ሞኒካ ህንፃ፣ እሷ ሁለተኛ ፍሎር እኔ ሶስተኛ ላይ እና በጣም ከሚያስደንቁኝ ከሚያስገርሙኝ ጠንካራ ሴቶች አንዷ ጓደኛዬ ናትና ጓደኛዬ በመሆኗ ምን ያህል ፕራውድ እንደምሆን አትጠይቁኝ። ምክንያቱም የዛሬ ከአንድ ወር ከምናምን በፊት ግራንድ ኦፕኒንግ አድርገን ነበር፣ ግን ይሄን የሚያህል ቤት አልነበረም። ታዲያ በዚህ አንድ ወር ውስጥ ምን ተፈጠረ አትሉኝም? እኔ ከጅማ ወጥቼ አዲስ አበባ ከገባው በኋላ ማስፋፊያ አድርጋ እዩትማ። በቃ እኔ ራበኝ። እዚህ ስገባም ይሄ አቮካዶ ከለርነቱ ራሱ በቃ ኢንቴሪየሩ እንደገና ደግሞ ያው ከዚህም በፊት ያለውን ቪዲዮ ገብታችሁ ማየት ትችላላችሁ። ይሄን የሚያህል ቤት አልነበረምና በዚህ ልክ ሰፍቶ ሳየው እሱ ብቻ ደግሞ አይደለም። ምክንያቱም የሆነ ቢዝነስ ስንጀምር ማስፋፊያ ራሱ ለመውሰድ እኮ ረፍት እንፈልጋለን እና ምንም የማታርፍ ጀግና ጓደኛ አለችኝ። በጣም እድለኛ ነኝ። በዛ ላይ ምግቦቹስ ብትሉ ምግቦቹስ እንዲህ የጨሰ የተጫጨሰ ነው የመጣና ቡና ከነ ጢሱ ነው የመሰለኝ ከነ ክብሩ እና ይሄንን የመሰለ ዶሮ ጓደኛዬ እዚህ ጋር ምን ልታረግ እንደሆነ ብቻ ተመልከቱ። ቪዲዮ ላይ አልገባም እንዳልታይ ፊቴን አታሳዩኝ የምትለው ይቺ ደግሞ ሌላኛው ጓደኛዬ ሉክ ባይ ገሊላ ትባላለች። እሷንም በሌላ ቪዲዮ ነው የምመለሰው። አሁን ግን ምግቡ ላይ ያረግን ያለነውን ዘመቻ ተመልከቱ። ሰዓት በሉት በቃ ሰዓት በሉት። እኔ ሳወራውላ እንደገና ሊረበኝ ነውና ሰዓት በሉት ራሱ ገና ስታዩት የሚያስጎመጅል ነውና ላይን የሚያምር አይነት ነው። በቃ ቴስቱን ደግሞ አትጠይቁኝ። በዚህ መሀል ነው እንግዲህ አንድ ታፋ አገኘን። ብዙ ታፋ ነው ያለው እንጂ አንደኛው ግን በጣም ትልቅ ነው የእሷ የወሰደችው። እውነት በጣም ነው የደበረኝ እሱን ታፋ በመውሰዷ። እንደው ቪዲዮ አይደለም ምንም ይቀረጻታል እንጂ አልሰጥሽም ስትለኝ ነበር። ተመልከቱ እዚህ ጋር ዶሮ ድጋሚ እያራበኝ ነው ቮይስ ኦቨር እያረኩኝላ እና በጣም የሚገራርሙ ኑድልሶች እንደገና ሼኮች ሞይቶች እንደገና ደግሞ ምንድን ነበረ ኮፊ ላቴ ነው የጠጣሁት። አዎ እኔማ ላጤ ነው እያልኩ ነበረ። ከቴስቱ የተነሳ የሚጣፍጥ ነገር ላጤ መሆን አለበት። ሙሉ ሻት ነው ያደረኩት። ደስ ይለኛል። የቡና ሱሰኛ እንደሆንኩ ታውቃላችሁ። ማኪያቶን ጠጥቼ ፕላስ እያረኩኝ ነው። እሱን ደግሞ አይስ ላቴው ስም እንኳን ከሳትኩ ሜርሲ ብላን ነው፣ ግን ስሙን በእርግጠኝነት ላናቅ እንችላለን። በእሷ ታረማችኋለች ግድ የላችሁ እና በጣም ነበር የወደድኩት። ማኪያቶ ጠጥቼ እሱን ጨምሬ የቤቱ ውበት ግን ምን ያህል እንዳሳመረን ተመልከቱ። ብቻ ጓደኛዬ በርቻ፣ አንቺ ጀግና ሴት ነሽ። ጓደኛዬ ስለሆንሽ ደግሞ በጣም እድለኛ ነኝ። ኢየሱስ ምን አይነት እድለኛ ሴት እንደሆንኩ ምን አይነት ጀግና ጓደኞች እንዳሉ ያው እናንተ ምስክር ናችሁ።